ምንድነው? ሲጀመር እኔ መክሊቴ ዳንስ ነው። እስከ መቼ መሬት ለመሬት እንደባለላለሁ? በይ ሴትዮ በስራ አትምጪ። ቼ ወሬ። እስኪ አንድ ጤነኛ ዳንስ አሳይ። Chicken banana. ብለሽ የቀበሌ ዳንስ ትደንሽብኛለሽ። ሲጀመር ምን ታውቃለህ አንተ? ወይኔ ቆንጆ መጣ። እኔን የማዋራሽ እንዳመጣዛ መኪና ያለቀች ድምፅም እንደ መኪና ክላክስ ጸዴ ነው። እድሜዋ ረጅም ነው። ስናነሳጨች በጣም ተጫዋች ነሽ። አለቃ በወሬ አደከመችሁት አይደል? አንተ ሞል አማኑኤል ገብታ ሲያቅታቸው እንደው በስራ ካገገመች ብለው እኮ ነው እዚህ ያመጣት። ይሄው ቅልፎት አለቃ። አመሰግናለሁ። አረ ነው ቆመት ቀራታለሽ። ወይኔ ውዴን አንቺ ያምሻል። ቅርታሽን ለነዛ ድሃ ቤተሰቦችሽ በሻይ የነከርሻቢያቸው። ትሰማኛለህ? ፓርቲው ላይ አንድ ድሃ ማየት አልፈልግም። ወይኔ በጣም ይቅርታ። ዞር በይ ወደዛ። የእናትሽ ሽርጥ መሰለሽ እንዴ? ተረጋግ እንጂ አውቃኩ አይደለም። ቴክ ኢት ኢዚ ገርል። ስቶፕ። ድሃ ድሮ ምንም አይጥመም። ወደ ኋላ መመለስ አይቻልም። እንግዲህ እናት አንድ ይሆናል። በጣም ይቅርታ። ይቅርታሽን ለነዛ ድሃ ቤተሰቦችሽ በሻይ የነከርሻቢያቸው። እዚህ ቤት ምንድነው ማናጀር የለም? ልጥራልሽ? እሱ ከዚህ እንጂ ከሀገር የሚያባረኝ መሰለሽ እንዴ? ኬዊ ስትናገሪ ዝም ነው የምትለው? ነገሩ አንተም ከድሃ ቤተሰብ ነው የመጣው። ምን ነው ድሃ የሚለው እንደጋገምሹ? የኔ እናት ምንሽ የሚቀራል እንጂ በአደባባይማ እንደዚህ አትሰድብኝም። በጣም ይቅርታ። እሺ ይቅርታ መጠየቅ ያለብን እኛ ነን። ሶሪ። እሺ ተጋፋች። ቤል ደህና ነሽ እንዴ? ፊትሽ ምን ሆነሽ ነው? የኔ እናት ቆየሁብሽ አይደል? መድኃኒት ይዤልሽ መጥቻለሁ። ምን ነው? ቆይ ምን ሆና ነው? ምን መጥቶሽ ነው? የኔ እናት ለኔ ለባሏ ኪች ስትንጎዳጎድ ተጋጅታ ነዋ። ህመሙ አልቀነሰልሽም? የኔ እናት ደህና ነኝ። በይ ንግባ፣ እረፍት አድርጊበት። ምን አባሽ ታደርጊያለሽ ውጪ? ሽንኩርት ልገዛ ወጥቼ እኮ ነው። ኧረ እባክሽ ድረሱልኝ መሆኑ ነው። አንቺ ማለት እንደፈለኩ ማደርግ በቃ ነሽ። እሺ ሴት አይደለሽ? ቤት ገብተሽ ወጥሽን አትቀቂም? አረ ምን አስባ ነው? አመጣም እንዴ? እኔ ርቦኛል። አባት ብር ጥለሃል። ምድረ ሌባ ደግሞ በዚህ መጣችሁ? አረ እንደሱ አይደለም ብር። አይንሽ ይብረር። ሴት አይደለሽ? ቤት ገብተሽ ወጥሽን አትቀቂም? ትርፍ ወሬ እንዳታወራሽ ሞላጫ ሌባ። ፈጣሪው የዕለት እንጀራችን ስለሰጠን እናመሰግናለን። አሜን። የተከበረ የኢንቨስተር ልጅ እንዴት እዚህ ከማንም ድሃ ልጅ ጋር ይሆናል? አምጣው በእናትህ ሳም፣ በእናትህ አትጃጃል። አምጣው። ውይ የተከበረ የኢንቨስተር ልጅ እንዴት እዚህ ከማንም ድሃ ልጅ ጋር ይሆናል? እስኪ እንደመጣልሽ አታውሪ። ትሽ ዝም በል እሺ። የሰው ልጅ እንዴት ከልጅነት እስከ እውቀቱ እንደዚህ ነገረኛ ይሆናል? ተያት እባክሽ።
አያድርገውና እደግሟለሁ አያድርገውና አንተን ባገባ አንገብግባ ነበር የምትደፈኝ ማለት ምን ማለት አለው? ለአብዛኛው ወንድ ቤተሰብ የክፋት መርፌ ይሰጣል መሰለኝ። ሁሉም አንድ አይነት እንደው መድኃኒዓለም አደረህን ቤተሰቡን የጨረሰ ባል ስጠኝ። ቡቱ ቦርቃ ሳትጨርስ የአዋቂና የህፃናት አፍ ወላጅ አልባ ገፊ። አቤት መከራዋ! የልጅ አዋቂ የሆነውን ሳምን ባይጥልላት ጉድ ነበር። እሺ መቼ ነው የምትመለሰው? ትንሽ አመት ብቻ ሀብታሙኝ ይዤሽ እሄዳለሁ። እሺ ቃል ግባልኝ። ልቧ እንደሄድ ቢፈልግም ራስ ወዳድ ላለመሆን የልጅነት ፍቅሯን ሸኘች። የመንደር አሉባልተኞች ብቸኝነቷን አይተው የልጅነት ፎንቃ መጨረሻው ጭቃ። አይዞሽ እንግዲህ ችሎበት መገኘት በማይሆን ሁኔታ ይልቤን መስከረም 8 ነበር ቡቱ ጥንድ መርዶ የተረዳችው። የፍቅረኛዋ ሜድና ያሳዳጊዋ ሞት 8 ዓመት። ማን ስለሆንሽ ነው አንቺ ወንድሜን የምትመጪው? ያለ ጥፋቱ የተመታ ይመስል አባትና እናትሽን ገፍተሽ ስጨርሺ ደግሞ ወደ ወንድሜ መጣሽ። ስለ ወላጆቿ ሲናገሯት ከግር ጥፍሯ እስከ ራስ ጸጉሯ ይነዝራታል። አንዱ ጎኗ ሰንዝሪ፣ ሌላኛው እረፊ። ሲጋራው ያረጋጋታል። ለኩሰሽ አብኑኝኝ ይላታል። ጸዳለ ሰማይ ከይትሰዓሪ በዓይነ አባል ሰዓት ቀናትን፣ ቀናት ሳምንታትን፣ ሳምንታት ወራትን፣ ወራት አመታትን፣ አመት ሰውንና ቦታን ይቀይራል። የት ነኝ አንተ ማን ያስብላል። የሰፈሩ ሰው አዲስ ሰው ሲያይ ስራ ፈጠራ ትዝ ይለዋል። እንኳን ወደ ተወለድኩበት ሰፈር በደህና መጣ። ወዛቸው ጨፍ ያሉ ሰዎች ሰፈር ሲገቡ መግቢያ እናስከፍላለን። መግቢያን ዱቅ ታረጊ ብራዘር። ችግር የለም ብራዘር፣ እቺ ልጅ ካፋለከኝ ቆጥረን ማጨርሰው ገንዘብ ሰጣለሁ። የፊቷ ግርጣት ጋርዶት አያላቃትም እንዴ? እቺ ቡቱ አይደለችም እንዴ? የት ነች? በህይወት አለች? አዎ በእናትህ ይሄኔ ጠራራ ፀሐይ ላይ ተቀምጣ ሲጋራ እያቦነነች ነው። ሱሱስ ገባች? ባትገባ ይገርመኝ ነበር። እናትና አባቷን አጣ። በዛ ላይ ያለ እድሜዋ ፍቅር ጀምራ ጥሎ አጠፋ። አሁን እሱ ለመርሳት ቁርስ ሲጋራ፣ ምሳዋን ጫት፣ እራቷን ጂን መጠጣት ሆኗል ስራዋ። እባካውን እንሂድ አለው ስራ ፈጣሪውን። ስራውን ለማስጀመር ቀብድ እየጠየቀ ዘመን ሰራሽ በሆነው ትራንስፈር ተዋውለው ቡቱን ፍለጋ። ከንቱ ነበር ለነሱ ቃል ኪዳኔን ማክበሬ ዛሬ ያልሞተ ሰው ይገናኛል። የልጅነት ደጋፊዋ ካለበት መጥቷል። የቡቱ የረገፈ መልክ፣ የተንጨባረሩ ጸጉሮች፣ በሱስ የተጨማለቁ እጆች ሳያሳስቡት በስስት ያያታል። አይኔ ነው የኔ ሳም፣ ቃልህን አከበርክ። የ8 ዓመት ናፍቆቱን በማቀፍ እየተወጣ ለወስድሽ ነው የመጣሁት። የልጅነት ፍቅር ነካም ቃልና